ሰላም ጤና ይስጥልኝ ቻናል ላይ ቤተሰቦች፣ ዛሬ እጅግ በጣም ልዩና ፈጣን የሆነ ቆንጆ የጨጨብሳ ስራ ይዤላችሁ መጥቻለሁ። ዛሬ የምንሰራው ጨጨብሳ በጾም ወቅት ብቻ ሳይሆን በማንኛውም ጊዜ ጠዋት ለቁርስ የምንመገበው ልዩ የፍርኖ ዱቄት ጨጨብሳ ነው። እስከ ቪዲዮ መጨረሻ ድረስ ታዲያ አብራችሁን ቆዩ። በመጀመሪያ 2 ኩባያ ዱቄትና 1 ማንኪያ ጨው እቃችን ውስጥ ካደረግን በኋላ ያዘጋጀሁትን 3 ኩባያ ለብ ያለ ውሃ እንጨምርና እናቦከዋለን። ሊጡ ታዲያ በጣም መወፈር የለበትም። ቂጣው ስስና ለስላሳ እንዲሆንልን ፈሰስ ያለ መሆን አለበት። በመቀጠል መጥበሻችንን እሳት ላይ እንጥድና መጥበሻችን ሲግልልን ዘይት ላዩ ላይ እናደርግበትና ቂጣችንን እናደርገዋለን ማለት ነው። እኔ የተጠቀምኩትኝ በጭልፋ ነው። ጭልፋችንን እያነሳን መጥበሻችን ላይ እየጋገርን ቂጣውን በውስጡ በደንብ እንዲበስልና እንዳይቃጠል እያገላበጥን እያበሰልን እንጨርሳለን ማለት ነው። ታዲያ ሁልጊዜ እንደምላችሁ ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ቤተሰቦቼ ደግሞ ይሄን ቪዲዮ ላይክ እና ሼር በማድረግ ለጓደኞቻችሁ አድርሱላቸው። እነዚህ አይነት ቆንጆ ቪዲዮ እንዲደርሳችሁም የደወል ምልክቷን ተጫኗት። እስከ መጨረሻው ድረስ አብራችሁኝ ሁኑ። አሁን ቂጣችን ቆንጆ ሆኖ ደርሶልናል። ይሄው የሚያምር ቆንጆ የሆነ ከለርም ይዞልን የወጣው። በሌላ ሳህን ላይ እያደረኩኝ እንደዚህ መጠነኛ ሳይዝ እያደረኩኝ ቆራርጬ ሁሉንም አንድ ባንድ እጨርሰዋለሁ። ይሄው እንግዲህ እንደዚህ በምታዩት መልኩ ቆንጆ አርጌ ቆራርጬ ጨርሻለሁ ማለት ነው። አሁን እንግዲህ ለጨጨብሳችን ማባያ የሚሆን የዘይት ቅመም ነው የምንሰራው። በመጀመሪያ ዘይቴን የሚበቃኝን ያክል ዘይትን እጥድና ነጭ ሽንኩርቴንና ኮሰረቴን ጨምራለሁ። ከዛ በደንብ ሲንሰረሰርልኝ ጣዕሙ እንዲታወቅ በደንብ መንሰርሰር አለበት። ከዛ እንደዚህ አውጥቼ ማዋህደው እቃ ውስጥ አጥልሌ አረጋለሁ ማለት ነው። ከዛ 1 የሾርባ ማንኪያ በርበሬና 1 የሻይ ማንኪያ ሚጥሚጣ ተጠቅሜያለሁ። እነሱን በደንብ ካዋሃድኩኝ በኋላ ቂጣዬን እጨምራለሁ ማለት ነው። እንደዚህ እንደምታዩት በሾርባ ማንኪያ እያደረኩኝ በደንብ አድርጌ መጀመሪያ አዋሃደዋለሁ። ከዛ እዚህ ጋር እንግዲህ በደንብ አድርገን ደግሞ ጓንት ያላችሁ በጓንት የሌላችሁ ደግሞ በደንብ እጃችሁን ታጥባችሁ በንጹህ ማለት ነው መጠቀም ትችላላችሁ። ከዛ እንደዚህ በደንብ አድርገን እናዋሃደዋለን። ጣዕሙ በደንብ ቂጣው ሰርጎ መግባት ስላለበት ማለት ነው። ከዛ ጨጨብሳ ሞቅ ሲል ስለሆነ የሚጣፍጠው እንደገና መጥበሻችን ላይ አድርጌ ሞቅ አድርገዋለሁ ማለት ነው። ከዛ ወደ ሳህናችን ላይ እናደርጋለን ማለት ነው። ይሄንን ቻናል ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ያደረጋችሁ ይሄንን የመሰለ ምርጥ የሆነ ምግብ እንዳያመልጣችሁ እያልኩኝ ማለት ነው። ከዛ እንግዲህ ለማባያ የሚሆን ደግሞ ፍሬሽ የሆነ አቮካዶ ተጠቅሜያለሁኝ። ከዛ በላዩ ላይ ማራችንን ደረግ እናደርግና ምርጥ የሚያምር የሚያስጎመዥ ሆኖ ደርሶልናል ማለት ነው። በስተመጨረሻ ዋው ነው። እሺ ይሄው እንግዲህ ዛሬ ይዘንላችሁ የመጣ ነው ቆንጆ ለቁርስም ለመክሰስም አማራጭ የሚሆን ጨጨብሳ በአቮካዶ ነው። እሺ በዘይት የተሰራ ያለ ቂቤ እጅ የሚያስቆረጥም ዘይት ለካ እንደዛ ያጣፍጣል። ምን የምትሉት የካሜራማን ስማ አሪፍ ነው። እንዴት ነው አስተያየት? አንደኛ